ተወዳጁ የጥበብ ሰው ጥላሁን ዘውገ የአይን ማረፊያ ልጁን መዳሩ ተገለጸ። በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ቪዲዮውን ላይክና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን። ተወዳጁ የጥበብ ሰው ጥላሁን ዘውገ የአይን ማረፊያ ልጁን መዳሩ ተገለጸ። በልጅነታችን በሳቅና በደስታ ቤታችንን ይሞሉ ከነበሩ የጥበብ ሰዎች መካከል አንዱ የሆነው በድንቅ ቀልዶቹና በትወናው ትውስታችን ውስጥ ትልቅ ስፍራ ያለው ተወዳጁ አርቲስት ጥላሁን ዘውገ ብዙ ያልተወራለት ነገር ግን ሊወራለት የሚገባው ይህ ድንቅ ባለሙያ ልጁን ለወግ ማዕረግ አብቅቷል። ይህንን ተከትሎም የጥበብ አፍቃሪዎች በሙሉ እንኳን ደስ አላችሁ በማለት የቤተሰቡን ደስታ እየተጋሩ ይገኛሉ። እኛም ለአርቲስት ጥላሁን ዘውገና ለመላው ቤተሰቦቹ እንኳን ደስ ያላችሁ ማለት እንወዳለን። ለሙሽሮችም ትዳራቸው የሰላምና የፍቅር እንዲሆንላቸው እንመኛለን። ቬሮኒካ ዳነ በአፍሪማ አዋርድ የክብር ዘውድ መድፋቷ ተገለጸ። ኢትዮጵያዊቷ የሙዚቃ ኮከብ ቬሮኒካ ዳነ በመላው አፍሪካ ትልቅ ግምት የሚሰጠውን የ9ኛው የአፍሪካ ሙዚቃ ሽልማት ወይም አፍሪማ በአሸናፊነት በማጠናቀቅ የሀገራችንን ስም በአህጉሪቱ መድረክ ላይ አንግሳለች። ቬሮኒካ ብርቱ ፍክክር በታየበት ዘ ቤስት አርቲስት ዱኦ ኦር ግሩፕ ኢን አፍሪካን ትራዲሽናል ሚውዚክ በሚለው ዘርፍ ከአህጉሪቱ ጥንካሬ ያላቸው ተፎካካሪዎች መካከል በመመረጥ አሸናፊ መሆን ችላለች። ድምፃዊቷ ይህንን ክብር ለመቀዳጀት ያስቻላትም የኢትዮጵያውያን ባህላዊ ዜማዎች ከዘመናዊ የሙዚቃ ቅላጼ ጋር በጥበብ ማዋሃድ መቻሏ እንዲሁም የሀገራችንን ባህልና ውበት በአህጉር ደረጃ በተለየ ለዛ ይዛ መቅረቧ ነው። በመላው አፍሪካ የሚገኙ የሙዚቃ ባለሙያዎችን ለማበረታታት የሚዘጋጀው የአፍሪማ መድረክ የኢትዮጵያን አርቲስቶች ስም በተከታታይ ዓመታት በመዘገብ የኢትዮጵያን ጥበብ ለዓለም በማስተዋወቅም ትልቅ ድልድይ ሆኗል። እንዲህ አይነት ድሎች የኢትዮጵያን ሙዚቃ በአህጉሪቱ ያለውን ቅቡልነት አንድ እርምጃ ወደፊት እንዲራመድ ይረዳልም ተብሏል። በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ቪዲዮውን ላይክና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን። የ24 ዓመቱ ወጣት የገዛ ቤተሰቡን ጨምሮ 6 ሰዎችን መግደሉ ተገለጸ። በአሜሪካ ሚሲሲፒ ግዛት አንድ የ24 ዓመት ወጣት የገዛ አባቱን ወንድሙንና የ7 ዓመት ህፃን ዘመዱን ጨምሮ በጠቅላላው 6 ሰዎችን በአሰቃቂ ሁኔታ በመግደሉ በቁጥጥር ስር ውሏል። ዳሪካ ኤሙር የተባለው ተጠርጣሪ ባለፈው አርብ ምሽት በ3 የተለያዩ ስፍራዎች ተዘዋውሮ ተኩስ ከፍቷል። በዚህም የገዛ አባቱን ወንድሙንና አጎቱን የ7 ዓመት የቅርብ ዘመዱን እንዲሁም አንድ ፓስተርና ወንድማቸውን መግደሉ ተረጋግጧል። ተጠርጣሪው በፖሊስ ክትትል ከተያዘ በኋላ በአሁኑ ወቅት በክሌ ካውንቲ እስር ቤት ያለዋስ ተይዞ ይገኛል። የአካባቢው አቃቤ ሕግ እንደገለጹትም ወንጀሉ ከባድ ግድያ በመሆኑ በወጣቱ ላይ የሞት ቅጣት እንዲፈረድበት ለፍርድ ቤት ጥያቄ ለማቅረብ ተዘጋጅተዋል። ተጠርጣሪው በዛሬው ዕለት ወደ ፍርድ ቤት ይቀርባልም ተብሏል። የካውንቲው ሸሪፍ ኤዲ ስኮት ድርጊቱን እጅግ የሚያሳዝንና ልብ የሚሰብር ሲሉ ገልጸውታል። ፖሊስ ምርመራውን ቢቀጥልም ወጣቱ በገዛ ደሙና በቅርብ ዘመዶቹ ላይ እንዲህ ያለ የጭካኔ እርምጃ እንዲወስድ ያነሳሳው ምክንያት ግን ምን እንደሆነ እስካሁን ድረስ በግልጽ አልታወቀም። በየዕለቱ ትኩስና አዳዲስ መረጃዎች እንዲደርሷችሁ ቪዲዮውን ላይክና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን።